አትባክሽ ደቂቃ ጨምርልኝ በማርያም። እኔ እንደሉ ይሆናል ብዬ አላሰብኩም። ለኔ ተራ ነገር ነበር የሰራሁት፣ ግን ሰው ወዶታልና ሰው ስለወደደ በጣም ደስ ብሎኝ ምንድነው ብዬ ብዙ ሰዎች ወደ እናንተም ስገባ እንደውም ፋርትናይን ተሰርቋል ሲባል ነበር። እውነት ነው ተሰርቋል? ቪዲዮ አብዶታል ወይ እኛ አብደናል ወይ በእኛ አይምራችን ላይ የሆነ ሰው አሰርተው ይሆናል። ማንንም እንዳሰሙ ሙሉም አሉ። አንዳንዶቹ ደግሞ በቃ ቅልድ በቃ እኛ መውጣት ሁላ ያፈርን የምንወጣበት ሰዓት አለ። በዋነኝነት ህይወት ከእውቅና በፊት ምን ትመስል እንደነበረ ነው አሁን እየነገርከን ያለው። ቤተሰብን የምታስተዳድረው አንተ ነህ። በቀን ስንት ጀሪካን ትወስዳለህ? በቀን ውስጥ 30። ኧረ እባክህ ባህያ እየጫንክ ባንክት 30 ጀሪካን? አዎ በቃ በጣም የሚያስቸግረኝ ነበር። እንደው በገደለኝ ብዬዋለሁ። ይሄ አይን ምን ጉድ ነው? ይሄ ምን አይነት ስቃይ ነው ብዬ በጣም አለቀስኩ። ወይ በዚህኛው ፎቅ እኔ ልውረድ አልኩት። ራስህን ከፎቅ ላይ ልጥል? አዎ በጣም ነው በዛንሳ በጣም ያመኛል። የት ነው ያለሁት? የት ነኝ? ሜላት እባክሽ ደቂቃ ጨምሪልኝ። በፍጹም አይቀነስም። ክፉ ነሽ ሜላት። አቶ ማርቆስ ባለፈው ለፍቅርና ቦታ ልኮ ነበር፣ ግን ዛሬ ሊገለው ነው። በጣም ወደኝ ሜላት ትገለኛለች። ኧረ በማርያም ተበታ። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ከሩቅ ሀገር የመጡ እንግዶች እዚህ ደርሰዋል። አዲስ ተባባሪ አዘጋጅም አብሮን አለ። እንኳን ደህና መጣችሁ። እንኳን ደህና መጣ። እንኳን ሰላም ቆየሽ መሲ። እንዴት ናችሁ ልበልና ካንተ ልጀምር። አዎ ዛሬ እንግዲህ በአዲስ እንግዶች ከመሲ ጋር በዚህ የሸገር ኢንፎ ፕላስ የፖድካስት ቆይታችን ተገናኝተናል። ተጀምሯል። ያመጣናቸው ደግሞ እንግዶች ከባስኬት ሆነው በተለይ በማህበራዊ ሚዲያ በቲክቶክ እጅግ አነጋጋሪ ሆነው በእይታ እንግዲህ ሚሊየን ቀላል ሆኗል። ልክ ነው። እንግዲህ ከአዲስ አበባ ወደ 600 ኪሎ ሜትር ገደማ ከዛ በላይ በሆነ መልኩ እውነት ነው። ስለዚህ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሜላት በፍጡም ደህና ነሽ? እስቲ ስምሽን ንገሪኝ።
ምኞት ሜላት የካራክተር ስምሽ ነው? ጋ ደግሞ እመቤት አለች። እንዴት ነሽ? ተዋወቂልኝ። እመቤት ሻላሙ እባላለሁ። ያው የጳውሎስ ፊልም ውስጥ ነኝ። ፊልም ውስጥ ናችሁ? ፊልም ውስጥ እየሰራችሁ ነው። እንግዲህ በጣም በተለየ መልኩ ብዙ ሰዎች ቪዲዮ ሰርተዋል። ሜላትና ማርቆስን በተመለከተ አይታችሁታል? እውቅና እንዴት ነው? አረፍ ነው። በጣም ደስ ብሎኛል። እኔ እንደሉ ይሆናል ብዬ አላሰብኩም። ለኔ ተራ ነገር ነበረ የሰራሁት፣ ግን ሰው ወዶታልና ሰው ስለወደደ በጣም ደስ ብሎኛል። እንግዲህ ሰው ብዙ አይነት አስተያየት ነው የሰጠው፣ በስላቅም በአድናቆትም ብዙ ለእናንተ የሰጠው ያስተላለፈው መልእክት አለና እንዴት ተመለከትከው አንተ? ያሳዘኑ፣ ያስገረሙ፣ ያስደነቁ ምን አይነት አስተያየቶች አሉ? አሉ ያስገረሙ የሚያደንቁ የነበሩት አሉ። አንዳንድ ያዘንኩት እዛ ውስጥ ማለት ቪዲዮ ምናምን አይቼ ሰው የሰሩት ምናምን አይቼ ደስ ያለኝ ሰዎች ሁሉ አንድ ህዝብ ሁሉ አንድ ላይ ያልሆኑትን ጳውሎስ እኮ አንድ አደረገ ሲሉ በጣም ደስ አለኝና እና ከዛ ውስጥ አይ እኛ ላይ ኩሙድ ያዘብን እኮ ነው ምናምን ሲሉ በጣም ደበረኝና አይ ለነሱ ቦታ መስጠት የለብኝም አልኩትና በራሴ ለራስህ ሐሳብ አመጣውና ወደፊት መቀጠል አለብኝ። እኔ ብዙ የሚያረጉት እና ብዙ ሰዎችን ከዚህ በላይ ከርኩም እኔ ሰዎችን በራዳ ደስ ይለኛል የሚል ሐሳቦች በራስ አስቀመጥኩና ወደፊት መጓዝ ጀመርኩ። የተሰሩትን ቪዲዮዎች እንዴት ነው የተመለከትካቸው? አድናቆት ነው? አስተያየት ነው? እንዴት ነው አንተ የተረዳኸው? ግማሾችን አየው እና ጥሩ ናቸው። ግማሾቹ ደግሞ እንደ ሙድ መያዛ እያረጉ ነበሩ እና ለነሱ እኔ እንትን የሚያረጉትን አይቼ ከዛም አሪፍ ነው ለኔ ጥሩ ነው ይላል እና ሙድ መያዛ ከያዙብኝ ለነሱ ቦታ ያለመስጠት። ብዙዎች እንግዲህ ድፍረትንም አድንቀዋል። የመጀመሪያውን ክፍል ከለቀቅ በኋላ ቪዲዮ ቫይራል ወጣ፣ ሰዎች መነጋገር ያደረጉት። እንግዲህ አሁን ክፍል 13 ላይ እንደዛ ነው አይደለ? ደርሰሃል። የሰዎች አስተያየት አልበገረኝም ነው እንግዲህ እያልክ ያለው። የአድናቆቱን እንደተቀበልከው ሆኖ የትችቱን የስላቁን አስተያየት ወደ ጎን ብዬ የራሴን መልእክት በዋነኝነት በፊልም ማስተላለፍ አላገደኝም እያልከን መስል። በነገራችን ላይ በማህበራዊ ሚዲያ እውቅናን ተመልካችን ፎሎወርን ለማግኘት እንግዲህ ሰዎች የተለያየ ነገር ሲያደርጉ ተመልክተናል። ከባህል ከስርዓት ባፈነገጠ መልኩ የሚታዩትን ጨምሮ የተለያዩ ነገሮችን እያየን ነው። በጣም ደግሞ አቅም ያላቸው ልጆችንም እንደዚሁ እያየን ነው። የነ ማርቆስ ለየት የሚለው እንግዲህ እኔ መጀመሪያ ሰሞን አልገባኝም ነበር የእውነት ለመናገር ምንድን ነው ያላየሁት ነገር አለ ምንድን ነው እያልኩ ስለእናንተ በጣም ሳጠያይቅ ነበርና ብዙ ሰዎች ሲሰሩ በእናንተ ላይ ቪዲዮ ሲሰሩ በተለይ እቺ ሜላት በማርያም ደቂቃ ጨምሪልኝ ብላ ተቀንጭቦ የመጣ ነው ወይስ ሙሉ ተቀንጭቦ? በሰራቸው ስራዎች ውስጥ እንዴት ነው የውጭ ፊልሞች ተጽዕኖ ያለ ይመስላልና የሀገር ውስጥና የውጭ ፊልሞችን እንዴት ነው አብዝተህ ተመልክተሃል? ወደዚህ ፊልም ቀረጻም የራስህን ሹቲንግ ወደ መስራት የቀሰቀሰ ያስጓዘህ ምክንያት ምንድን ነው? ከሜላትም ከራሴ ቤተሰቦች ጋር አብሬ እንደዚህ ፊልም ልስራ ብለህ እንድትነሳሳ የሆንክበት ምክንያት ምንድን ነው? አንደኛ የሆነ ፊልም የሚከታተለው ፊልም አለኝና እና በትርጉም ነው ማየው ያን ፊልም እና እሱን እያየው ነበርኩ እና ፍጻሜው በጣም የሚያስለቅስ ነበረ። አዎ በጣም አለቀስኩ። መሆኔው ሰዎች ሁሉ ሞቶ ምናምን ሲያልቁ ከዛም አለቀስኩትና እኔ አንድ ፊልም ልስራ ከዚሁ ምዕራፍ ተነስቼ አልኩት እና ለራሴ ያሰብኩትና ጠዋት ተነስቼ እንግዲህ ለወይዘሮት አለካት የ8 ዓመት ልጅ ነች። እንግዲህ ቤት መጥቼ ወይዘሮት ምኞት የሆነ ፊልም እንስራ ምናምን ስል አረ ችግር የለው ምንም እሰራለሁ አለች። ከሙዚቃ ይልቅ ፊልም ለኔም ይሻለኛል አለች። ከዛም እኔም ደስ አለኝ እናም ከዛም ለኔ ለራሴ መጀመሪያ ማቲ ብዬ አስቀምጨው ነበርኩ ስም ካራክተር ስም።
ከዛም ኋላ ስመጣም ማርቆስ ሆነ እንደዛ አይነት ነገር ሰርቼ ከዛም እኔ ፎቶ ላንቺ ልክልሻለሁ ምናምን ብዬ ጀመርኩት። እሷም ደስ ይለኛል ምናምን አለች። ከዛም በዛ በፎቶ አማካይነት በቀል ተጀመረ። እንግዲህ ያው ጥረታችሁን ነው የምናደንቀው። ባላችሁበት ተወልዳችሁ ባደጋችሁበት አካባቢ እንደዚህ ለቴክኖሎጂ ቅርብ የሚባል የምታገኙት ነገር የለም። ግን በራሳችሁ ጥረት አንተም ካየኸው ፊልም ተነስተ የቲክቶኩን ዓለም አጥለቀለቅከውና እንግዲህ በጣም አነጋጋሪ ሆናል። አሁንም አዲስ አበባ መምጣታችሁን ከተናገራችሁ በኋላ ስልኩ አለ እረፍት ሲደወል እያየሁ ነው። ላይቭ ብዙ ሰዎች እኔም ሳላይ ምንድን ነው የተፈጠሩት የሚሉትም አሉ። አሁኑ ምን ተፈጥሯል ኢትዮጵያ ውስጥ ምናምን የሚሉት ነገሮች ሰዎች እውነት እኔም እንደዛ ነው ያልኩት። ምንድን ነው ብዬ ብዙ ሰዎች ወደ እናንተም ስገባ እንደውም ፋርትናይን ተሰርቋል ሲባል ነበር። እውነት ነው ተሰርቋል? እንደዛ አጋጣሚ አለ። እንግዲህ እኔም ደንግጫለሁ፣ ሁሉንም ነገር ደንግጫለሁ። እና ተሰረቀ ሲባል ማለት እና እኔ አላየውም ነበርኩት እንትን መነጋገሪያው ምኑ እና ተኝቼ ምናምን ነቅቼ ምናምን ስነቃ ሀገሩ ሙሉ ተናውጦ ነበረ ቲክቶክ ስላንተ። ምን ተፈጥሯል አልኩት ለራሴ። ከዛም 5 ተለቋል ምናምን ወገናታት ኑኑ እንዴ ምን ተፈጥሯል ለራሴ ቪዲዮ እንዴ ብዙ ታዋቂነትና ብዙ አይምሮ ያሉት እያሉ ምን ሆነ የኔ ቪዲዮ ብዬ አሰብኩት። እና እኔም በቃ መስራቱን ቀጠልኩትና ከዛም እኔ ለኔ ቪዲዮ መጀመሪያ 1 ሚሊዮን ወይ 2 ሚሊዮን ገብቶልኝ አያውቅም። 1 ቪዲዮ ብቻ ነበር 1 ሚሊዮን የሚገባልኝ እና አየሁ ሁሉም ሚሊዮን ቢት በአንድ ሌሊት ነው ይሄ ሁሉ ይሆናል። ከዛም አየሁ ተጠራጠርኩ። ምንድነው የተፈጠረው? ቆይ ቲክቶክ ውስጥ አካውንትስ ምን ገብቷል ያልኩት በራሴ በጣም እንትን ሆንኩትና ከዛም ሁሉም ሰው ሲያወራ ምናምን በጣም ተገረምኩት። እኔ ለራሴ ሰርቼ መፍራት ጀመርኩት። በጣም ፈራው። በጣም ሲታይ ምንድነው በጣም ፈራው፣ ደነቀጥኩት። እንዴ ምን ተፈጥሯል? እንዴ ቪዲዮ አብዶታል ወይ እኛ አብደናል ወይ በእኛ አይምራችን ላይ የሆነ ሰው አሰርቶ ይሆናል። ይህን ነገር ሲያስብ ነበርኩት የተሰረቀ የሚባለው እንትን የገባው እና እኔ ክፍል 9 ይሁን 8 ይሁን እና 4 ሰዓት ነው የተሰረቀው። ሰው ነው የነገረ ቪዲዮ ቫይራል መውጣቱን ወይስ ራስህ ገብተህ በስልክ ስታየው ነው የደነገጥከው? በራሴ ገብቼ ሳየው በቃ የወሰድኩት 11 ሰዓት ሲሆን ማታ 4 ሰዓት ላይ ሲያይ 600,000 ነበረ ቢዩ እና ደነገጥኩት። ይሄ በግማሽ ሰዓት አልሞላም እና እንዲህ 600,000 ከሄደ ብዬ በጣም አሰብኩት። ቪዲዮ አገር ምድሩ ስላንተ ሲያወራ ምንድነው አሳበዱን ወይስ ምንድነው ብለሃል? እና እሱን የሚለው ነገር እኔ እንደ ቀልድ ነው ጀመርኩት። ፊልሙን እንደ ቀልድ ምናምን የሰራነው ቪዲዮ ከ2 ቀን በፊት አንደኛ ክፍል 100,000 ነበረ እና እንደ ቀልድ 3 ክፍል ምናምን ነበረ ሰራነው። 4 ክፍል ስደርስ ምናምን መነጋገራው ከዛ በኋላ ጀምሮ ከኋላ የቀሩትን ቪዲዮዎችም 100,000 የነበሩት ሁሉ 1 ሚሊዮን ገቡ። ከዛ እኔማ ይሄማ የሆነ ነገር የተደረገ ነገር ሊኖር ይችላል አልኩት። ወይ የሆነ ሰው እኛ አይምሮ ላይ አሰርቶ ይሆናል እንጂ በእኔ አቅም አይደለም አልኩት። እንግዲህ ይህን ፊልም ለመስራት አነሳሳኝ ያልከው የተመለከትከው ያሳዘነ ፊልም አለ። ግን ደግሞ በፍላጎት ብቻ የሚሆን ነገር አይደለም። ከዚህ በፊት ፊልም ለመስራት ያደረካቸው ሙከራዎች ነበሩ? በምን ልክ እንደዚህ ልትደፋፈር ቻልክ? አንድ ባለሙያ እንደውም በእናንተ ፊልም ዙሪያ የሰጠውን አስተያየት ተመልክቼ ነበር። ቨርቲካል ፊልም ሹቲንግ የአግድሞሽ ፊልም ቀረጻን በዚህ ሲኒማቲክ በሆነ መንገድ በማህበራዊ ትስስር ገጾች ላይ በመስራት እናንተን እንደ ጥሩ ምሳሌ አድርጎ ሲያነሳ ነበረ እና ከዚህ በፊት እንደዚህ አይነት ተመሳሳይ ልምምዶች ነበሩ? ፊልም ለመቅረጽ ያደረካቸው ሙከራዎች እንደዛ? ብዙ ጊዜ ሴተኛም ስውልም የፊልም ነገር ነው የማስበው እና እንዴት ነው የሚቀርጹ ሰዎች እንዴት ነው የሚቀርጹት? ካሜራማን እንዴት ነው የሚቀርጹት? ከዚህኛ እንዴት ነው የሚያገጣጥሙት? እኔ አልገባኝም ብዬ አስተውሳለሁ።
ሳስታውስ እንደዚህ ባረግ እንደዚህ አሪፍ ይሆናልኛል። ኤዲት ምናምን ሳስገባ እኔ እንጃ አሪፍ ይሆንልኛል ብዬ አስባለሁ። ከዛም ቀጠል እና ፊልሙ ሲሰራ እና እኔ ወደፊት ፊልም ውስጥ ቢገባሳ አሁን ከትንሹ ብሰራ ለሷም ለምኞትም ብዬ አንቺም ከህፃንነትሽ ያው ፊልም መስራት እንደምታውቂና እኔ ከሙዚቃ ይልቅ ፊልም ይሻለኛል ምናምን ስትይ እየሰማሁኝ ፊልም እንዴት ነው እሷ ጊዜ ብዙ አብዛኛው ጊዜ ማኪ አሁን ቲክታክ ላይ ምናምን ማኪ ትባላለች እና አማርኛ ፊልም ነው የምትሰራው። እሷን ነው የምታየው። አድናቆት አክብሮት አለኝ በፊልሙ ረጅም ርቀት ብጓዝ እገሌን ምሳሌ አድርጌ የጀመርኩት ነው ብዬ እናገራለሁ የምትለው ከተዋናይ የምታደንቀው ሊሆን ይችላል? ከተዋናይ እንግዲህ በኢትዮጵያችን ብዙ ጊዜ ማደንቃት እንግዲህ ሰላም ተስፋዬን አንድ ጊዜ አደንቃታለሁ። በጣም ነው ማደንቃት። የእሷን ፊልም ሁሌ ነው ማየው፣ አታልፈኝም። አዲስ እንደወጣ ነው በቃ እከታተላለሁ። አሳደነው የምትመለከት እና የአንዳንድ የሰሩትን እነሱን በጣም ነው የምወዳቸው። ግንስ እኔ አብዛኛው ጊዜ ከኢትዮጵያ ውጭ ነው ማየው። የውጭን ነው የውጭ የህንድ ፊልም ይሁን አክሽን የዌስተርኖቹን የህንድ ፊልም እና እንደዚሁ የሆነ እንትን አለ እንትን የውጭ ፊልሞች እና በጣም እከታተላለሁ። በጣም እንትን ላይ ደስ ቲቪ ላይ ምናምን ሲከታተል አለ አካባቢያችሁ ላይ? አዎ ደስ ቲቪ ምናምን አለ አየዋለሁ። አንዳንዴ ሰፈር ምናምን ለራሴ ሲባል እከፍለዋለሁ በወር ምናምን 700 ምናምን ለራሴ ሲባል ደስ ቲቪ ማለት ነው ቤት ለማስገባት። ከኳስ በላይ ፊልሞችን ነው አንተ? ፊልሞችን በጣም ይሄን ከተመለከተ ደስ ቲቪ ፓኬጁን ይሰጣል ብዬ አስባለሁ። እኛ ጋር ቤት ቲቪ ምናምን ስለሌለ እሄዳለሁ። ጎረቤት አንድ ልጅ አለ ነበር 700 ይከፍል ነበር፣ ግን አሁን በቅርቡ ነው ተወኩት። እሱ ጋር ሄደህ ነው የምትከፍለው? አዎ እሱ ጋር ሂጄ ይከፍለውና ፊልሙን አየዋለሁ፣ ይከታተላል። አሁን ሰዎች አንተን እያዩህ ነው። አንተ የሌሎችን የውጭ ፊልሞችን የህንድ ትርጉሞችን ነበረ። በግማሽ ቀን ውስጥ ያልጠበቀው ነገር ተፈጠረ። ሰዎች ሁሉ ስለ እናንተ ማውራት ጀመሩ፣ ስለ ፊልሙ ማውራት ጀመሩ። ከዛ በኋላ እንዴት ነው አየር ላይ እንደ መንሳፈፍ አይነት ስሜት አልተሰማህም? በጣም 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 ደስ አለኝና በቃ የሚቻል ከሆነ ከኢትዮጵያ ብንን ወጥቼ እንደው ፊልሙን በሰራ ደስ ይለኝ ነበር። ብንን ብለኬት ሃሊውድ ምናምን መግባት ይመኛል። እንደው የውጭ ፊልም እኮ ኢትዮጵያ ውስጥ እየተሰራ ነው ሲባል በቃ ከኢትዮጵያ እንደወጣው የፊልም እንትን ውስጥ ገባ ደስ ይለኛል ብዬ በጣም። ግን አስተያየቶቹን የእውነት ወሰድካቸው? አዎ በጣም በቃ አስተያየቶቹን የእውነት ወሰድኩት የመረ። እንግዲህ ብዙ ታዋቂ ሰዎች ጭምር እየተመለከትን ነው ያንተ የቲክታክ ገጽ ላይ የአድናቆትም ሌሎች አይነት አስተያየቶችንም ሲሰጡ ተመልክተናል። አንተ በጣም ለየት አለብኝ የምትለው በታዋቂ ሰው ደረጃ አስተያየት የሰጠህ አበረታታህ ሊሆን ይችላል። ማንን ልታስታውስ ትችላል? አበረታታኝ የሚለው ከታዋቂ በጣም በቃ ሳምቲንግ ከድሮ የሚያደንቀኝና በጣም ረዳኝ በጣም ከማንም የማይለኝ እርሜችድ ነው። ከማንም ጋርም አልወዳደር እሱ ላይ እርሜችድ። ኦኬ ቲክቶከር ነው? አዎ ቲክቶከር ነው። ከማን ጋርም አይወዳደርም እሱ ላይ። ለአንተ ትልቅ ቦታ አለ? በጣም ትልቅ ቦታ። እኔ አሁን ስጋትም አለኝ። እርግጥ ነው በጣም ታዋቂ ሆናችኋል ማለት ቲክቶክ ላይ በጣም መነጋገሪያ ሆናችኋል። የምትሰሩት እንግዲህ ብዙ ሰው ሌሎች የሰሩትን ቪዲዮዎች እያየ ሁሉ እንደ እነኚህ ልጆች ማን ናቸው እያለ ወደ አካውንታችሁ እየገቡ ፎሎ እያደረጉ እየተመለከቱ ነው። አብዛኛው አስተያየት በትክክል ለእናንተ የሚጠቅም ተሰጥቷል ብዬ አላስብም። እኔ እንደኔ እናንተ እንዴት እንደተቀበላችሁት አላቅምና ምናልባት ይሄ በቃ በጣም ልክ ነኝ አይነት ስሜት ነው የሚሰማ። በቃ በጣም ቆንጆ ስለሰራውን ያደነቁኝ ነው። አንዳንዶች እንደ ሙድ መያዣ አንተም ቀደም ሲል ስላልከው እንደሱም ሲሰሩ ስለነበረ ምናልባት ይሄ እውቅናው መስመር እንዳያስታችሁ ይሄ በቃ ብንን ብዬ ሌላ ሀገር በሄድኩ እስኪያሰኝ ድረስ ነው። እንግዲህ ሲሰራ ምናምን መጀመሪያ በቃ እንደ ሙድ መያዣ ምናምን ክፍል እስከ 5 ድረስ እያዩን ነበር ግማሾች። ግንስ
በሚሊየን ምናምን ቪዲዮ ሲታይ ምናምን በቃ ብዙ ታዋቆች መጥቶ እያደነቁኝ በርታ ምናምን እያሉኝ ጀመሩ። እና ቆይ ምን ተፈጠረ ሰዎች ቆይ እኔን ልያው እጄ ፊልሙን እንደመጥ እንዳል በቃ ላይቭ ላይ ሲገባ ምናምን በቃ ፕራክቲስ 9 ተለቀቀ 8 ተለቀቀ የሚል ሰው ብቻ ነው እንዴ ምን ተፈጥሯል ወገን? አሁንም አልገባህም አይደለ? እስቲ ባንተ ላይ ቪዲዮ የሰሩ እንደዛ ያደነቁ ሰዎች ምን ተፈጥሮ ነው ትክክለኛውን ስሜታችሁን ንገሩኝ በላቸው። አዎ እኔ ምን እንደተፈጠረብኝ በእኔ ላይ እና ሰዎች በቃ ፊልም ብዙ ፊልሞች እና የሚከታተሉት ብዙ በቃ ከኛ በላይ ያለፈ ፊልም ሊኖር ይችላል። እኔ ሳቅ ያየሁት በህይወት ብዙ ፊልሞች አይቼዋለሁ እና ከኛም በላይ ያለው ፊልም አለ አየው እና ምን ተፈጠረ በእኛ ላይ ሰዎች መነጋገር ያደረጉበት ፓርት ምን አይቶት ይሁን ብዬ ምናምን ሳስብ በቃ አንደኛ የካሜራ ይሁን ወይ ምንድን ነው ወይ አልገባህም? አሁንም እና ሰፊው የኢትዮጵያ ህዝብ ይህን ጥያቄ መልስልኝ ነው እንግዲህ። እውነት ነው፣ በትክክል ቢነግሩ ጥሩ ነው። እንግዲህ በስራችሁ ስንት ደቂቃ ነው ረጅም የሰራችሁት? ረጅም የሰራ ነው 1 ደቂቃ ግማሽ ምናምን ደቂቃ ሁሉ ይጨመርልን የሚሉ በጣም አሉ ነበርና ደቂቃው 1 ደቂቃ ወይ 2 ደቂቃ ምናምን አድርጎ የሚሉ ብዙ ሰዎች ነበሩ። ያው እኛ ደቂቃችን ከጨመርን ሰው እስከ መጨረሻ ላይ አይፈልግም ማለት ነው። ይሰለቻል እና ትንሽ ከሰራ ነው በኋላ ነገም በደንብ አድርጎ ጠብቆት እንዲያያችሁ ነው። እና ወደ ማለቂያው ተቃርቧል ማለት እንችላለን። አሁን ቀሪ ክፍሎች አሉ። እንዴት ነው? ቀሪ ክፍሎች 3 ምናምን ሊቀሩ ይችላሉ። 3 ግን ተመልካች ከፈለገ አትቀጥሉትም? ያው ሌላ አክቲንጎችን አምጥተን ሌላ ምናምኖች አምጥተን እንቀጥላለን ብዬ ተስፋ አደርጋለሁ። አስቤዋለሁ ሌላ ፊልሞችን። እንግዲህ መሲ እነ ጳውሎስ ከፍተኛ የሆነ ፊልም የመስራት ጉጉትና ድፍረት ነው ዋነኝነት ያላቸው። አሁን እንግዲህ ከወንድማችን እንደምንረዳው የፊልም እውቀቱን የማዳበር እንዲሁም በዚሁ መስመር ረጅም ርቀት የመጓዝ አይነት ፍላጎት አለው። እንግዲህ ይህንን መርሃ ግብር ብዙሃን የፊልም አዋቂዎች ይከታተሉታል፣ ይመለከቱታል። ጳውሎስ በዚህ አጋጣሚ ከኛ ጋር ከተገናኘ አልቀረ በፊልሙ ሙያ ላይ ይበልጥ መሰልጠን፣ ይበልጥ ስለ ፊልሙ ማወቅ፣ በዛም ራሴን ማሳደግ እፈልጋለሁ የምትል ከሆነ መልእክቱን እዚሁ አያይዘ እንድታስተላልፈው። ይበልጥ በጣም አክቲንግ በጣም መስራትና ፊልሙን በቃ የሚሆን ነገር ቢሆንልኝና ፊልሙን የሚያሰሩትም ካሉ ቢያሰሩ ደስተኛ ምናምን እሆናለሁ። እውነት ነው። እንግዲህ አይተው አሁን የተለያዩ አስተያየቶች ሊመጡ ይችላሉ እንዳልከው። እኛም እንግዲህ እናንተንም እንግዶች አድርገን በዚህ በሸገር ኢንፎ ፕላስ ላይ ቆይታ ስናደርግ እውቅና እንግዲህ በአንድ ጀንበር ሊባል በሚችል ሁኔታ ነው ወደ እናንተ የመጣው። ምናልባት ከዚህ ቀደም በኪነ ጥበቡ ዓለም እውቅና እከሌ ናቸው እነከሌ ለመባል እጅግ የደከሙ ዓመታት የፈጀባቸው ራሳቸውን በእውቀት በስራ ያበረቱ ያጠነከሩና በጣም ብዙ ደረጃ ላይ የደረሱ ባለሙያዎች አሉ። አሁን እናንተ ጋር ሲመጣ ልክ እንደ ንፋስ ነው፣ እንደ ንፋስ ሽውታ ነው። ሽው ብሎ እናንተ ጋር የገባው በዛው ይዟችሁ እንዳይጠፋ እንዳትወድቁ እንዴት ነው የተረዳችሁት የሚለውንም ነው በትክክል ገልጸኸዋል። ምንድን ነው የተፈጠረው፣ በቃ ምንድን ነው የሆነው የሚለው ነገር ላንተም ግራ ገብቶሃል። ስለ አይንህም የተሰሩ ቪዲዮዎችን ተመልክቼ ነበረ። በተለየ ጥበብ እያቀያየረው ነው፣ አንዴ በግራ አንዴ በቀኝ ሲሉ ሰምቻለሁ። አሁን እንግዲህ አይን አይቶ ልብ ይፈርዳል እንደሚባለው እያየውህ ነው። ግን እንደው ስለ አስተያየቶቹ ሀሳብ እንድትሰጥ ነው እንጂ እንዴት አረከው ልልህ አይደለም። ስክሪን ላይ ሲታይ አንዴ በግራ በኩል አንዴ በቀኝ በኩል እየሆነ ትንሽ ተመልካቾችን ግራ ያጋባ ሁኔታ አለና እሱን የአቀራረጽ ቴክኒክህን እንድትናገር ነው። በሰልፊው ስትቀረጸው በባክ ካሜራ ሲሆን ነው ምንድን ነው? እንደዛ አንዳንዴ ምቀርጹኝ እነሱ ናቸው። ትምህርት ስራ ምናምን ከሄዱ በሰልፊው ቀረጻለሁ አንዳንዴ እና ቀረጽና ቪዲዮ እንትን ሙዚቃ ምናምን ቀረጽና ፖስት አደርጋለሁ። በዛን ታይም እና ያዩና እኛ ፊልም ምናምን ለመስራት ሲወጣና በኋላ ካሜራ ምናምን ሲቀረጽ በቃ እና ድንግርግር ያደርጋል ሰዎችን። ይሄ እነሱ ላይም እኔ አልፈርድም። እኔ ራስን ድግግሞሽ እንዴት ሆነ ብዬ ራስን ራሱ አያለሁ እኔ ምን ሆነ ብዬ ከዛም ካየሁ በኋላ ራስን አስታውስና ልክ ነው እንደዛ ነው ነገሩ
እያስታወስና ከዛም ለነሱ እንግዲህ እኔ የሚለው እኔ አንዳንድ ጊዜ ሳናዱ ምናምን በቃ አይናችሁን አንደኛውን ጨፍናችሁ አንደኛው እንትን አድርጋችሁ መገመትና እንትን ማድረግ ትችላላችሁ። ከዛም ሰው ላይ ማውራት ትችላላችሁ ብዬ ጥያቄ ለነሱ አቀርባለሁ። እንግዲህ መሲ የአይን ጉዳይ አይን ያነሳዋል ብለን በዚሁ ብንቀጥልበት ወንድማችን ጳውሎስ በአንዳች ህይወት አጋጣሚ አይኑ ላይ የገጠመው ያን ብርሃን የማጣት እድል ወይም ክፉ አጋጣሚ ልንለው እንችላለንና ስለሱ እንደው በዝርዝር ምንድነው? ከጊዜ በኋላ የመጣ ነው? አዎ ከጊዜ በኋላ ከ7 ዓመት ጥሩ ነበርኩ፣ ደስተኛ ነበርኩ፣ ይጫወት ነበርኩ። ግን እስከ 7 ዓመት በኋላ ምን እንዳጋጠመኝ እኔ ራሱ አላውቅም። ከዛም ትንሽ እርዳታ ምናምን አወጡ ምናምን እዚህ ጎፋ ሳውላ ምናምን እዚያው መጡና ለማሳከም ምናምን ሲፈልጉ አይሆንም አሉ። አይሆንም ከዛም ወይ ሐዋሳ ወዳችሁ አይኑን አስወጥታችሁ ምናምን ትጥላላችሁ፣ ካለበለዚያ ምንም ጥቅም የለውም። አይኑ ከሆነ ተወርቷል አንደኛው የለም ምናምን አሉ። ከዛም ሐዋሳ የምንሄድበት ምናምን ገንዘብ ትንሽ የለም ነበር። ሰፈር ሰው እርዳታ ምናምን አጡት እና ማሳ እናቴ ላይ እኔ ትንሽ ክስታ ነበረችና እሷን ለማሸጥ ምናምን ስትፈልግ ሰው ምናምን አጣችና ወደ ሀገራችን ተመለሰን። ከዛም በቃ በጣም የሚያስቸግረኝ ነበር። እንደው በገደለኝ ብዬዋለሁ ይሄ አይን እና እስከ 8 ዓመት ምናምን ሲቆይ ምናምን በቃ ወደፊት መውጣት ጀመረ አይኑ ብሌኑ ወደፊት አሁን ራሱ አስወጣው እንጂ ወደፊት ስመጣ በቃ ትምህርት በቃ መማር አለብኝ አልኩት። ወይ ይግደለኝ ወይ እኔ አይኑን ወግቸው ወይ እኔ ለራሴ ይገላገለዋል ኩትና ትምህርት ተንቀጣልኩት እና እስከ 8 ምናምን ስደርስ በቃ በጣም አስቸገረኝ። በቃ ትምህርቱን ምናምን መማር አልቻልኩም በአይነ ምክንያት። በጣም ህመም ነበረው ወይስ? በጣም ህመም ነበረ። ማታና ሌሊት በቃ ለቅሶ ብቻ ምንም እንቅልፍ የለም ነበር። ስራም ሲሰራም ለቅሶ እንትን በቃ ለቅሶ ብቻ ነው ሁሌ። እና በዚሁ አጋጣሚ በቃ ትምህርቴን እያለቀስኩ ትማር ነበር። ይህን ደረጃ እንደምደርስ ተስፋ ያደረገው ነበርኩት። የሆነ ቦታ እደርሰዋለሁ እና የሆነ ነገር አይኔ ላይ ይታየኛል እላለሁ እና ትምህርቴን መማር አለብኝ። እስከ 8 በስቃይ አለብኩት። እዛ ላይም ጎበዝ ተማሪ ነበርኩ። ይህን ስቃይ እያየሁ ከዛም 8 ስደርስ በቃ በጣም አስቸገረኝ። በቃ መማር አልቻልኩም። 8 ለመጨረስ አክል ስደርስ በጣም አስቸገረኝ። ለማንበብ ትቸገራለህ? በጣም በቃ ሲያስቸገረኝ መብራት ማየት አልችልም፣ ምንም ማየት አልችልም። በጣም ሲቸገር ነበርኩትና ተማሪዎች ተሰበሰቡ እና ለሱ 10 ብር 20 ብር ብናስወጣለት ይሄ እኛ ተማሪ ነው፣ እኛ ቤት ነው፣ እኛ ጋር ነው የሚቀመጠው። እሱ እንደዚህ እኛ ጋር ሲሰቃይ እንዴት ነው እኛም ትምህርት የምንማረው? ብሌኗ ወደ ውጭ ወጣ ነበር፣ በጣም ወጥቶ ነበር። እንደዛ ተማሪዎች አሉ 10 ብር 20 ብር እርዳታ ወጡ ከትምህርት ቤት እና የሆነ በጎ አድራጎት የምትሰራ አንድ ልጅ እኛ ሀገር ነበረች እና ሄደንና ለሷ ነገረንና ችግር የለውም እኛ እርዳታ ከቢሮ ምናምን እናስወጣለን፣ ችግር የለውም ማለች ምናምን በቃ ከቢሮ ምናምን እርዳታ ምናምን መጠየቅ ጀመሩ። ከዛም ትንሽ እየጠየቁ በቃ እኔ ሲከብደኝ ጊዜ ምናምን መውሰድ ጀመሩ እነሱ እና ወይ እኔን ይግደለኝ እኔ ሲሄድ ወይ በሰው ሀገር እጄ ሊሞት በቃ አልኩትና እናት እንሂድ ካለበለዚያ እኔም የመሞቻ ቀን ደርሶብኛል ያልኩት። እናትም በጣም ተስፋ ቆረጠች፣ ወጣች። እርዳታ ምናምን አጻፍን። ከዛም ወጣን። ከዛም እዚሁ እርዳታ እየጠየቀን ምናምን በቃ ከራሳችን ብር ትንሽ ነበረን 10,000 ብር ግን ስለተጠየቀው 60,000 ብር ነበር። ግን መጣን በ10,000 ብር ገባን። ምን እናድርግ አሁን በ10,000 ብር አለ። የት ነው? ሐዋሳ። ገባን። ሆስፒታል ገባን። ለአልጋ ምናምን ከፈለ። ግን 10,000 ብሩ ለኛ 100,000 ብር ሆነ። እግዚአብሔር በጣም በቃ በዚህ ይሄ የእግዚአብሔር ታምር ነገር ነው አልኩት። ሁሉም ሰው በ10,000 ብር እንደ ጎፋ ያደርስም እኮ ተመለሱ ብሎን ነበር። እኛ ብለን እንሞታለን እንጂ አንመለስም ብለን ተስፋ ቆርጠን ነበር።
ግን 10,000 ብር በጣም ሰው ሁሉ ነው ተገረመው። በ10,000 ብር ታከመ። የመንግስት ሆስፒታል ነው። በጣም ጥሩ ባለሙያዎች አሉበት። የመንግስት ሆስፒታል በጣም ግን በጣም ዘመናዊ ነው። በጣም ዘመናዊ ያው አንድ የኔ እድል ይሁን አንድ ከውጭ ምናምን መጥቶ ነበር አንድ ዶክተር ያይኝ እንደመጣ እሱ አገኘኝ። ከዛም ሐሙስ 19 ይሁን ምናምን ገባውና አሸነፈኝና ወጣሁ። ፖርሽን ምናምን ገባው አሸነፈኝና ወጣሁ። ከዛ አሸነፈኝ ማለት አቃተኝ፣ ህመሙ አቋረጥክ? አዎ። ከዛም ለዓርብ ተባለ ሐሙስ ነበር። ከዛም በቃ ወይ ግደለኝ ወይ አልተሰራም ወይ ነገር አልተፈጸመ ግማሽ ውስጥ ወይ አይኑ አልተቀመጠም እዛው ላይ ምን ጉድ ነው ይሄ? ምን አይነት ስቃይ ነው ብዬ በጣም አለቀስኩ። ወይ በዚህኛው ፎቅ እኔ ልውረድ አልኩት። ራስህን ከፎቅ ላይ ልጥል? አዎ በጣም ነው በዛን ሰዓት በጣም ያመኝ ነበር። ግን ዓርብ ዕለት ገባው። እግዚአብሔር በጣም በቃ በጣም ወደው በዛን ሰዓት ቀን 19 ነበርና ገባው። በጣም ያደንቆ ቀን ነበር። በቃ ተሳካልኝ፣ ወጣ። በጣም ደስ አለኝ። በቃ ሁሉም ሰው በጣም ደስ አለኝ። የሀገረ ልጆች ሁሉም በጣም ደስተኛ ሆኑ። በጣም ተገረሙ። ለእኔም ይሄ ህልም ነበረብኝ የወጣው እንደ አዲስ ህይወትን ጀመርክ። 19 ነው ልዩ ቀን ነው ለኔ ስትል ሰማ። የሄድከው ሐዋሳ ነው። ሐዋሳ ገብርኤልን ተሳለምከው ማለት ነው። እንግዲህ በጣም ትልቅ ደብር ነው። በጣም ነው የሚገርመው። ስለ አስተዳደግህ እንመጣለን። እነ ሙንዝም አልናቸው። ስንተኛ ክፍል ነሽ? አንደኛ። ስንት ዓመትሽ ነው? እንዴት አድርገሽ ነው ማርቆስን የምትቀርጪው? የሚሰራውን እንዴት አድርጎ ነው የሚነግርሽ? እንዲህ በሚልሽ በምንድን ነው? በተለይ የሆነ ቦታ በቃ እሱን አስረሽው እሱ በማርያም ሰዓት ጨምሪልኝ፣ ደቂቃ ጨምሪልኝ ይልሻል። አንቺ ምንድን ነው የምትይው? አይቀነስም በፍጡም ነው የምትይው? እስቲ በይልኝ። አክትሽ እንዴት ነበር? እንዴት እያልሽ ነው? ወደ አንቺ እንምጣ። እስካሁን በጣም ከጳውሎስ ጋር ነው ያወራ ነው። አንቺስ እንዴት ነው? ይሄንን ቤተሰብ ናችሁ አይደለም? እህቱ ነሽ? እኔ አክስቱ ልጅ ነኝ። አክስቱ ልጅ ነሽ። እንዴት ነው ለትወና ጥሪው ሲቀርብልሽ ወዲያውኑ ነው የተስማማሽው ወይስ አለው? ሳይሆን እነሱ መጀመሪያ ትወናውን ከሜላት ጋር ጀምሮ ነበሩ። ከዛ አንቺ ቀጣይ ትገባለሽ ያለ በጣም ቀጠሮ እየሰጣኝ ነበር። አጓጓሽ? በጣም ለመግባት በጣም ደስ የሚል ነው። ቪዲዮ ሲሰራ ያቺ ቀጣይ የኔን ታናሽ ወሰደ። ከዛ ቀጥሎ አንቺ ነሽ ያለኝ። እኔ በጣም ጓጉቻለሁ ፊልሙን ለመስራት እና በጣም ደስ ብሎኝ ነው ፊልሙን ለመስራት ተነሳው። ምክንያቱም በዚህ እሱ ታዋቂ በመሆኑ እኔም ሆናለሁ በጣም ደስ ብሎኛል እኔ በመስራት። ስለዚህ አጓግቶሽ ነው መጨረሻ ላይ ያሰራሽ። እውቅናውን ስታዩ እኔ አሁን ቀደም ሲልም እንዳነሳሁት ይሄ የእውቅናው በቃ በዚህን ያህል ደረጃ መታየቱ እናንተ ጋር ምን ትርጉም ሰጥቶ ይሆን? እንዴት ተቀበላችሁት? በምን አይነት መልኩ ተረዳችሁት የሚለውን እንደው በደንብ ብታወሩኝ ደስ ይለኛል። እንዴት ተረዳችሁት? አንቺም አንድ አካል ስለሆንሽ ቤተሰብ ናችሁ። እንዴት ነው ያየሽው? ደውሎ ነገረሽ ወይስ መጥቷል? ጠዋት በጣም ቪዲዮ እኔ ተኝቼ ነበር። በጣም ቪዲዮ ሄዷል እኮ አለ። ከዛ በጣም በደስታ የተነሳ ቁርስ እንብላ ብሎ ተኝተን ነበር። ቁርስ ሁላ ጋብዞን ቪዲዮ ስለታየ በጣም ደስ ብሏል። ቪዲዮ በጣም ሄዷል። ከዛ ደግሞ ከዚህ በኋላ በርትተን ነው የምንሰራው ይመክረናል። በጣም ሲሰራ ማንም አላይ እንድስቅ አይፈልግም። በቃ ሲሪየስ ሆና ስራችሁ ሲሪየስ ሆናችሁ ስሩ ምናምን። ከዚህ በኋላ በጣም በርትተን ነው የምንሰራው ብሎ ለእኛም ማስጠንቀቂያ ሰጣ። በጣም ደስ ብሎ እኔም በጣም ደስ አለኝ። ምክንያቱም ታዋቂነት ማግኘት ቀላል አይደለም። ቲክታክ ላይ በሚሊዮን ታያችሁ። የአካባቢው ሰው አቀባበልስ ምን መሳይ ነው? በዙሪያችሁ ያሉ ቤተሰቡ ቁርስ ልትበሉ ሱቅ ልትሄዱ ሊሆን ይችላል። ወጣ ስትሉ ሰዎች ምን ይሏቸዋል? በቃ ስንወጣ እነዚህ ቲክቶከሮች ወጡ ይላል። በቃ ክፍለ ሀገርም ስለሆነ በጣም በቃ ፎዝን የሚሰጡት አንዳንዱ ያበሽቃል፣ አንዳንዱ የሆነ በቃ በርቱ፣ ከዚ በኋላ ጠንክሩ
ማንንም እንዳሰሙ ምሉም አሉ። አንዳንዶቹ ደግሞ በቃ ቅልድ በቃ እኛ መውጣት ሁላ እያፈርን የምንወጣበት ሰዓት አለ። ለምንድን ነው የሚቀልዱት? በቃ ለምን አንተኛ ላይ ፐመስክ አንተኛ ላይ ሄርክ በቃ ብዙ ነገር አለ ይቀልዳሉ። አንዳንዱ በጣም በቃ ብርቱ የሆነ ሰዎችም አሉ። በቃ ጠንክሮ እናንተ ማንንም እንዳሰሙ በቃ ሰው ብዙ ነገር ሌላችሁ ይችላል፣ ግን እናንተ እንዳሰሙ በቃ ያሉን እያበረቱ ነበረ። እንግዲህ ከሰፈር ወጣችሁ አሁን የምትገኙት መሀል አዲስ አበባ የሸገር ኢንፎ ዘመናዊ ስቱዲዮ ነውና እዚህ እስክትመጡት ድረስ የነበረው የሰዎች አቀባበል፣ የሰጡት አስተያየት፣ አብረን ፎቶ እንነሳ እያሉ ያጨናንቋችሁ ሊሆን ይችላል። እንዴት ነበር አቀባበሉ? አጠቃላይ ስንመጣ ነበረ መኪና ውስጥ ለሽንት ምናምን ወርደው ሜላትና ማርኮ እየመጣችሁ ማለት ነው። እዚህ እየመጣን እነዚህ ልጆችን ምናምን ታውቃቸዋለህ ፎቶ እንነሳ ምናምን ብለው የምነሱ ልጆች ነበሩ። ሰዎች ሞቃችሁ እናንተ ደስ አላችሁ? እውቅናና ዝና እንደዚህ ነው እንዴ? ገንዘብ አመጣ ግን እንዴት ነው ይሄ እውቅና? ገንዘብ ገና እያመጣ መንገድ ላይ ነው ገንዘቡ። እንግዲህ አዲስ አበባ መተናልም ብላችሁ ትናንት በገባችሁበት ሰዓት እንደዚህ አጭር የማስታወቂያ መልእክትም አስተላልፋችኋል ቲክታክ ላይና ከዛ በኋላ ያለውስ የሰዎች አቀባበል እንዴት ነው? እንኳን ወደ አዲስ አበባ መጣችሁ። በእርግጥ ጳውሎስ የመጀመሪያ አይደለም አዲስ አበባ ስትመጣ። ከዚህ በፊት እንደውም ትንሽ ደስ የማይል አጋጣሚም ነበረ። አሁን አዲስ አበባ የተቀበለች በእንግድነት ነው፣ በእውቅና ነው። አዎ ልክ። ምን ተፈጥሮ ነው? በፊት ዛማ አንድ ግለሰብ እና እዚህ አዲስ አበባ ጥሩ ምቹ ቦታ አለ እና ክላስ አለኝ ዳታ ፍሪ አለ ምናምን ብዙ ነገር ነገረኝ። ደግሞ እዚህ ጎፋ አካባቢ ነኝ የሚኖረው ምናምን እዚህ አዲስ አበባ ነኝ እንጂ የሚኖረው እዛ እናንተ ሰፈር ምናምን ነኝ የሚኖረው አለኝና አማከረኝ። 2 ቀን ሙሉ። የምታውቀው ሰው ነው? አላውቀውም። በምንድን ነው የተዋወቅከው ታዲያ? በቲክቶክ እና ነገረኝና እኔ ብዬ በቃ ይህን ስራ ከመስራት ማዘርጋ ብዬ ይህን ስራ ከመስራት ይልቅ እጄ ማስታወቂያ ምናምን ብሰራ የተሻለ ገንዘብ እኮ ላንቺም እልክልሻለሁ፣ ምንም የተሻለ ኑሮ ሊቀመጥኝ ምናምን ሊኖረኝም ይችላል አልኩት። እሷም ይህን ስለምትፈልግ እዚህ ምንም አይረባም ቦታው ማይረባም ምናምን ብትሄድ ለአንተም ጥሩ ነው ምናምን እና እኔ ደስ ይለኛል አለችኝ። ከዛም ተመካከረ ምናምን ብር ተላከልኝና ሄድኩት 15 ቀን ምናምን ጥሩ ነበረ። ስራዎችንም ላገኝ ምናምን ወደ እያልኩት ነው። የማይሆን ነገር ተፈጠረና በቃ ሁሉም ነገር ተበላሽ። በምን ምክንያት? እና የሆነ ነገር ነበረኝና እሱን ገንዘብ በላይ ምናምን ጊፍት ምሰጠኝ ምናምን አላ እሱን ከሰበሰብኩት ምናምን አውጥቼ የሆነ ሱቅ ምናምን ክፈት ምናምን አለብኝ ምናምን አንዳንድ ነገሮች ሰው አንተን የሚረዳ ሰዎች አሉ እዚህ አብዛኛው ጊዜ ውጭ ምናምን የሚቀመጡት እና እነሱ ከረዱ ምናምን ሱቅ ምናምን ከፍተ የሆነ ነገር ምናምን ማድረግ አለብኝ ምናምን አለኝና እኔም ተመካከርኩት። አንድ ቀን እርዳታ ምናምን ለማውጣት አሰበድ ላይ ብላይ እና እኔ ያ ሰውየውን አላውቀውም ወይም የአባት ዘር አይደለም እና እሱ ጎፋ ስላለኝ ሁሉም ነገር ማድረግ የለብኝም። እርዳታ ደግሞ እኔ ኢትዮጵያ ህዝቦች በጣም በዛ ላይ ይወዱኛል። እርዳታ ሲባል ብዙ ብር ላወጡ ይችላሉ እና ያ ብሩ ከወጣ ይልቅ እኔን ገለውብኛ ብሩን ከወሰደ ከኔ በላይ ብሩ ለሱ ጥሩነት ከሆነ እኔን ገለውኝ ብሩን ከወሰደ እኔ ምን ያደርጋሉ? ፈራህ ገና ሳይጀምር? በጣም ፈራው እና ይሄን ጥያቄ በራስ አመጣው። ይሄ ያለ መጀመር የለበትም። ይሄ እርዳታው መቅራት አለበት ካሁኑ ምናምን። እሷም እዛ አዲስ አበባ ነበረች ምናምን በቃ ቪዲዮ ተሰራ ምናምን በቃ እንደዚህ ሲደረግ ቪዲዮ ሰውየውን ደረሰ። አጋጣሚ የሰራነው ቪዲዮ እና ከቤት አትወጣትም አለኝ። እኔ ጋር የቁም እስረኛ አይደል? አዎ ከቤት አትወጣትም አለኝ። ለምን ስልክም አልሰጥህም አለኝ። ያ ቪዲዮ የተሰራው የእርዳታው ነው? የእርዳታ ገና ቅዳሜ ምናምን ተቀጥሯል። ከዛ በፊት ሰኞ ነው ምናምን ነው ቪዲዮ ጓደኛ ሰራና ፖስት ሳረግ እሱን ደረሰ ሰውየውን እና ከቤት አትወጣትም። እኔ ምግብ እገዛለሁ
ስልክ ማትጠቀምም ታች ስልክ ምናምን አለኝ። ትንሽ በተን ስልክ ሰጠኝ እና ክላስ ውስጥ ከክላስ እንዳልወጣ አደረገኝ እና ምን ላድርግ ወዲያውኑም እሱን ሸውጄ ምናምን ወጥቼ ለሲስተር ደወልኩት ለሷ እሷ እንደዚህ ምናምን አድርጋ መጣለው አለችና እና ሰውየው ትንሽ አስቸጋሪ ነበርና ከዛም እሷ ብዬ እኔ አልመጣም እኔ እንደ ቦታ ከቀጠርኩ መተ ልጁን አስረክብ ምናምን አለ። እሱ ደግሞ አልሄድም ምናምን አለ። ከዛም በዛው አጋጣሚነት በቃ እኔም ሊሄድ ምናምን ሲል ሰውየው ፈራ። ፖሊሶች ምናምን ከመጡ ቤቴን ደግሞ እሷ ታውቃለች ካመጣች የሆነ ነገር ይፈጠራል ብሎ የራሱ ስልክ ነበረ የራሱን ስልክ ወሰደ እና አካውንቱ በሱ ስልክ ጥሩ ስልክ ስለሆነ በዛ ወዲያው ይሰራ ነበር። የራሱን ስልክ ተቀበለ። አካውንት እሱ ላይ ነበርኩ ደለትኩት ምናምን አካውንቱን አጠፋሁት። ኢሜል ምናምን ወሰድኩት። ኢሜሉንም አያውቅም ነበር። እንግዲህ እኔ ሳምቲንግ ተኝቼ ይሁን ምን ይሁን በዛን ሰዓት ገብቶ ኢሜልን ያውቀው ይሁን ምን እንደሆነ በቃ ከዛ እኔ ሰወዶ ምናምን በቃ አስጫነኝ ምናምን ሰወዶ ላከኝ። ሰወዶ ሲደርስ ገና ትለምነኛለህ አለኝና ሚሴጅ ላከልኝ። ምንድነው ደግሞ የሚለምነው አሁን ደግሞ አልኩት። አካውንትን እያለኝ አልኩት በሌላ ስልክ አጋባውና ሲሜን እንትን ስልኩን ሳስገባ የለም ተቀይሯል። ከዛም አንድ ደውሎ እኮ አካውንት የኔ ጋር እኮ ነው ብሎ ብሎ ሳቀኝ። ያቺ ሳቅ ከዛ የመጣች ነች። እንግዲህ ይሄ ራሱ አሁን የነገረ ራሱን የቻለ ፊልም ሊሆን እንዴት ሳቀብኝ እና እኔ ብዬ መጀመሪያ በጣም ሲሪየስ ስለነበረ አካውንቱ ተጠንቀቀ። እኔ እስከሆነ ችግር የለብኝ መጀመሪያም ፌመስ ስለሆንኩ ገና እንደሰራው ነው ቪዲዮ የሚወጣው እሱ ችግር የለውም። ግን አካውንቱን ይሄን አካውንት አዘጋዋለሁ እንደምንም አድርጌ አንተ በጣም ለኔ በጣም ሰፖርት የሚያረገኝ አንድ ልጅ ቶሚ ነበረኝና ግብት በጣም ነው የሚሰጠኝ። በቃ ከ10,000 በላይ ነው የሚሰጠኝ በቀን ውስጥ ምናምን እዛውስ ነበረ ብሩ ምናምን እንዳለ ጊፍቱንም ወሰደ። ከነ እየወሰደ ሂዱ በቃ ለታዋቆች ሂዶ የኔን ግብት እየሰጠ እኔ ያየሁት እንዴት እንደተቀጠልኩት በኢየሱስ እና ሌላ አዲስ ከፍተህ ነው? አዲስ እኔ ይሄ 3ኛ አካውንቴ ነው እና ሁለቱም ምናምን ከፈትኩ ምን በቃ አልተመቸኝም ነበር። ይሄ 3ኛ ነው እና ወይ ውጣ ወይ እንትን ሁን ብዬ ራሱ ነው እና የወጣው እና 3ኛ እድል ነበረብኝ እና 3ኛ እድል ነው ይሄ የተደረገው። ይሄ ደግሞ በጣም የተለየ ሆነ። ግን ጥንቃቄም እና በደንብ እውቀትም ይፈልጋል። በጣም ይፈልጋል። የዛኔ ብዙም አላቅም ብዙም ማንበብም እንትንም ፎከስ ማድረግ አልችልም ነበር። አሁን ግን ሁሉንም ነገር ስለማቅ ትንሽ ሁሉንም ትንሽ ትርጓሜ ምናምን ያስቸግረኛል እንጂ እና አውቃለሁ እና ያሁን በደንብ ይጠቀቃል። ዳታ እንዴት ነው የምታገኘው? የምትቀርጸውስ? አህያም አለች አይደለ? አለች። ስራም አለኝ ስትል ነበር። እንደ ውሃ ሰው ቤት ሂጄ አግዝ ነበርኩ። ሰው ጋር 100 ብር ምናምን 300 ብር ምናምን ይከፍሉኝ ነበር በወር ውስጥ አንድ ቶታል። በጀሪካን ነው ቀርተህ? ከየት ነው የምትቀዳው? ከወንዝ አለ በአቅራቢያችሁ? ምን ያህል ይርቃል ከቤታችሁ? በጣም አይርቅም። ባንት የ10 ደቂቃ ይሆናል። አንተ ከዛ ቀርተህ ለሰው ቤት ለሻይ ለምግብ ከወንዝ ተቀርቶ? ያው የቧንቧ ውሃ ስለማይኖር ከዛ በእንትን ታጸዱታላችሁ? ምንድን ነው ማጣሪያ? በማጣሪያ። በቀን ስንት ጀሪካን ትወስዳለህ? በቀን ውስጥ 30። ኧረ እባክህ። በአህያ እየጫንክ? በአህያ ገና ነበርኩት የተገዛው። አህያ ካልነበረ ታዲያ በምንድን ነው ተሸክመህ? በአንገት 30 ጀሪካን? ይህ ቀላል ነበረ። እኛ የጉልበት ስራ ስለምንሰራ እና እንደዛ እየሰራው ነበርኩት እና ታከምኩት ምናምን። ከዛው ትንሽ ብር ስኖረኝ እና ወዳውንም እየተሸከምኩት ምናምን አህያ ላይ እናቴ ገዙና ሰጣኝ። በዋነኝነት ህይወት ከእውቅና በፊት ምን ትመስል እንደነበረ ነው አሁን እየነገርከን ያለው። ቤተሰብን የምታስተዳድረው አንተ ነህ? እናቴን ምራዳው እንግዲህ አጋጣሚ ሁሉንም ነገር እችላለሁ። አሁን በደንብ አድርጌ ነው ምረዳት። ከዚህ ቀደም በቃ የሆነ ነገር እሷን
የሆነ ነገር ስደርስብኝ እሷን ስደርስ እኔ አልወድም። እኔን እንዲደርሰኝ ነው የምፈልገው፣ እናቴ ላይ እንዲደርስ አልፈልግም። እና የሆነ ሰው ታማ ምናምን ስትሆን በቃ የሆነ ነገር ተበዳድረ የሚሆን እስከ 4,000 ብር ፈልጌ አሳክማታለሁ። ሳክሜ ያን ግንስ በ2 ወር ውስጥ መመለስ አለብኝ። ሰው ገንዘብ እመልሳለሁ። ውሃውን እየቀዳህ ነው የምትመልሰው? አዎ ትምህርቴንም እማር ነበርኩት፣ ስራውን ምሰራ ነበርኩት ምናምን በቃ ብዙ ነገር ሳረግ በቃ በጣም ግራ ሲገባኝ በቃ ትምህርቱ ምናምን ቀረ እና የምበላው ነገር ትምህርት ከሰዓት ስለሆንኩት ሂጄ ስመለስ ደግሞ ስራው ይቀራል። ስንት ላይ አቆመ ትምህርት? 8 አለብኩትና እየሰራው በጣም ከበደኝና 8 ላይ ደረስኩት። ቲክቶኩንም ስራውንም ሙሉንም መስራት ሲጀምር በቃ በጣም በቃ እንትን ሲሆነ በቃ እንትን ወደኩት። ሚኒስተሪ በአንድ ነጥብ ወደኩትና በጣም አዘንኩ በራሴ። ጎበዝ ነበርኩ ብለህ ነበር? ጎበዝ ነበርኩ። በአንድ ቲክቶክ ነው ያሸፈተ? እኔ እንጃ እንግዲህ ስራው ያደርግ ይሁን እንግዲህ እኔ አላቅም። ምን በቃ በአንድ ነጥብ 99 በ50 ነበረ ማለፋው 99 አንድ ነጥብ ቀረና ወደኩ። በጣም አዘንኩ። በታልፍ ኖሮ በዛው በትምህርቱ የመቀጠል ሀሳብ ነበር ስራ እየሰራ? አዎ በጣም ፍላጎት ምኞት እህትህ ነች? አዎ። ስንተኛ ታናሽ ነች? 2ኛ ነው። ሌላ የሚሞክራል ቤት ውስጥ? የለም፣ አንድ ልጅ ወንድ ልጅ አለ። ከእናትህ ጋር 4 ማለት ነው። እንግዲህ ስለ እናትህ ቅድም በጥቂቱም ቢሆን ስታነሳለን ነበርና ንገረን እስኪ ስለ እናትህ። እናትን ማን እያልክ ነው የምትጠራት? በቅድሚያ ብዙዎቻችን እናቶቻችንን በቤት የምንጠራበት የየራሳችን የቁልምጫ አጠራር አለንና አንተ ለእናትህ ማን ነህ? እኔ እናትህ የምጠራት iyo ብዬ ነው የምጠራት። iyo የጠራት ነበር። ትርጉም አለው? አዎ። ምን ማለት ነው? እኔ እነሱ እናታቸው ምናምን iyo ይሉ ነበሩ። አቤትኛ እንደዚህ ሲሉ በቃ ታላቅ እንደዛ ብላ ሲጠራ ሁላችንም በዛ ወጣን። እሱም ደግሞ ከኛ ቀጣይ እናትን እንጂ iyo ማለት ጀመርኩ። የፍቅር መገለጫ ነው? አዎ። እሺ፣ እስቲ ስለ ባስኬቶ ንገሩኝ። ምን አይነት ሀገር ነች? በእናንተ ምክንያት በደንብ እንወቃት። በምን ትታወቃለች? አሁን ባስኬቶኛ ብንመጣ ቅድሚያ ለእንግዳ የምታቀርቡት ምንድን ነው? ያው በቡናም እያላችሁ ነበር ቅድም። ጅንጀብል አለ፣ ቡና አለ፣ ያው ስራስር ነገሮችም ብዙ ነገሮች አሉ። ድንች፣ ቦይና፣ ይሄ መጣጥሽ፣ ሌላ አምቾ፣ የባህል ምግብ መባል አምቾ የእንሰት ምግብ ከእንሰት የሚወጣ ከእንሰት አምቾ የባህል ነው። እንግድነት እናንተ ቤት ብንመጣ እኔና መሲ አምቾ ነው የሚቀርብልን ማለት ነው። አምቾና ወተት። በጣም ጣፋጭ ምግብ ነው አይደል? ለባህል የሚቀርብ ምግቦች ስለሆኑ አምቾና ወተት። ጠላም አለ ከፈለጋችሁ ቦርዴ። አይ ደስ ይላል። እንግዲህ በእናንተ ምክንያት የባስኬቶ ከተማ ስሟ ተደጋግሞ እየተጠራ ነው፣ እየተነሳ ነው። እንዴት ነው አካባቢው ላይ ካሉ ኃላፊዎች፣ የመንግስት ሰዎችም እንደዚህ እናንተ ከተማችንን ይበልጥ እንድታስተዋውቁልን እንፈልጋለንና አብረን እንሰራለን የሚሉ ጥሪዎች ደርሰዋቸዋል? እስካሁን የደረሰን ነገር የለም፣ ግን ስነድ ያው የሚኖር አሁን የራሱ የሚሰጣቸው ነገር ይኖራል። በእንደዚህ የጀግና አቀባበል ይጠብቃቸዋል። እንግዲህ አሁን ግን ይሄ እውቅና እይታው ቢቀንስ ምንድነው የምታደርጉት? ምናልባት እሱ ላይ ብቻ በጣም ተስፋ አድርጋችሁ፣ ምክንያቱም ቀደም ሲል እንዳልነውም እናንተም እንደተረዳችሁት ምንድነው የተፈጠረው አልገባንም፣ እኛ ላይ ምንድነው የሆነው እያላችሁ ነው። ግን አሁን ቢቀንስ ያው የመውጣት የመውረድ ከፍ ዝቅ ነገር ሊኖር ይችላል። ምን አለህ